አልችልም። እባክህ መድብል ቶሎና እኔ አልደርስበትም። መድብል እባክህ አንተ ቶሎና ቶሎ ፍጠን እባክህ። እሺ ቅድስት በቃ ችግር የለውም። አይዞሽ ቅድስት። ጋውስ ነው አንቺ ነው ምን ግዳ ብሎሽ ነው አይደል? ለምን ግድያ ነው የምታወሪው? አለም ወዴት እየሄድሽ ነው? ምን አባሽ አገባሽ? አለምዬ ያገባኛል እንጂ ያገባኛል። ምንድነው? ዞር በይልኝ። እጄን እንደሙጣ ተክተሽብኝ። ያምሻል እንዴ? ስለምን ደም ነው የምታወሪው? ምንድነው እንዴ? አለም ዳጣ ዞር በይልኝ። እረፊ። ቡራ ብሩክ ትዕግስት በቃኝ ብሏል። ውድ ቤተሰቦች ሰላም ጤና ይስጥልን። እንደምን አላችሁ ውድ የምሳሌ ድራማ ተከታታዮች? ምሳሌ ድራማ ክፉ ሰዎች የእጃቸውን እያገኙበት ቦታ ላይ ደርሷል። ውድ ቤተሰቦች በምሳሌ ድራማ ላይ ብዙ የክፉ ሰዎች መጨረሻቸው እየደረሰ ያለ ይመስለኛል። በዛሬው ክፍል በጣም አስደንጋጭና በጣም የሚገራርሙትን ትዕይንቶችን ምሳሌ ድራማ ሊያሳየን ችሏል። በስተመጨረሻ ማለት የእጇን አግኝታለች። ውድ ቤተሰቦች ይሄ እንግዲህ በጣም የሚያሳዝን ነገር ነው። ውድ ቤተሰቦች ማለት በስተመጨረሻ አዝኛለሁ። ውድ ቤተሰቦች ምክንያቱም ከቀን ወደ ቀን ማለት በምንም ታሪክ ከስራዎቿ ከክፉ ስራዎቿ ልትቆጠብ አልቻለችም። ውድ ቤተሰቦች በመጨረሻም እንግዲህ በብሩክ እጅ ወድቃለች። ውድ ቤተሰቦች ብሩክም እንግዲህ እሷን ሊገላት አቅሩ አንድም ቀን እሷን ለመግደል አስበው ያውቅም። ውድ ቤተሰቦች ይሄ ነገር ሁላ የምናውቀው ነገር ነው። ውድ ቤተሰቦች ነገር ግን በዛሬው ክፍል ላይ እሷ ያደረገችው ነገር በጣም ይቅር የማያስብል ነገር ስለሆነ ብሩክ እንግዲህ ለመጨረሻ ጊዜ በእሷ ላይ ያለውን ተስፋ ለመቁረጥ ችሏል። ውድ ቤተሰቦች ይሄ በጣም ከባድ ነገር ነው። ውድ ቤተሰቦች በዛሬው ክፍል ብሩክ ያሳየው ነገር በጣም አስደንጋጭ ነገር ነው። ውድ ቤተሰቦች መለና እንችላለን። ነገር ግን በመጨረሻም ትንሽ ተስፋ አለች። ውድ ቤተሰቦች መድብል በኦን ታይም ስለደረሰላት ምናልባት ሐኪም ቤት ወስዷት እሷ ተሽሏት ሕክምና አግኝታ ልሻላት ይችላል። ውድ ቤተሰቦች ይሄ እንግዲህ ፕሮባቢሊቲ ነው። ምናልባት ልትሞትም ትችላለች። ውድ ቤተሰቦች ይሄ ነገር በጣም አጓጊ ነው። ውድ ቤተሰቦች በቀጣዩ ክፍል አብረን የምናይ ይሆናል። ውድ ቤተሰቦች ማለት ሐኪም ቤት ደርሳ በህይወት ተደናለች ወይስ ከዚህ ዓለም ትሰናበታለች የሚባለው ነገር በጣም አጓጊ ነው የሚሆነው። ውድ ቤተሰቦች እስኪ እናንተስ ምን ትላላችሁ? በዛሬው ክፍል ላይ ብሩክ ያደረገው ነገር ብሩክ ትክክል ነው ወይስ ትክክል አይደለም? እስቲ ግምት አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች እኔ እንደ ሐሳብ ግን ብሩክ ያደረገው ነገር በጣም ትክክል ይመስለኛል። ውድ ቤተሰቦች ምክንያቱም እሱ እንደዚህ ባያደርጋት ኖሮ ለሱ ስለማተኛ እሷ ደግሞ ከጥፋቷ ስለማትማር ለእንደዛ አይነት ሰዎች ደግሞ ይሄ ነገር ይገባል ብዬ አስባለሁ። ውድ ቤተሰቦች እስኪ እናንተስ ምን ትላላችሁ? በእኔ ሐሳብ የምትስማሙት ሁላችሁም ይሄን ቪዲዮ ላይክ አድርጋችሁት ኮሜንት ሴክሽን ላይ እየገባችሁት ሐሳብ አስተያየታችሁን ማስቀመጣችሁን እንዳትረሱት። ውድ ቤተሰቦች ሌላው ደግሞ ብሩክ እንግዲህ ማህሌትን ብቻ አይደለም እያሳደደ ያለው በዚህ ድራማ ላይ በጣም በከባዱ ደግሞ በአለም ላይ ተነስቶባታል። ውድ ቤተሰቦች አለምም ሌላ ታሪክ ውስጥ ገብታለች። ውድ ቤተሰቦች የማይመለከታትን ለብዙ ጊዜያት የገነቡትን ፍቅር ለብዙ ጊዜያት የገነቡትን ትዳር ማለትም ግንኙነታቸውን ለማፍረስ እስከ ቤት ድረስ መጥታ
አሁንም ቢሆን ዝም ብላ መቀመጥ አልቻለችም። ውድ ቤተሰቦች አለም እጣ ፈንቷ ምን ሊሆን ይችላል? ውድ ቤተሰቦች ይሄ ነገር በቀጣዩ ክፍል አብረን የምናይ ይሆናል። ውድ ቤተሰቦች ቀጣዩ ክፍል እየተዘጋጀ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡን ምክንያቱም መሳጭና በጣም አጓጊ የሆኑ ቀጣዩ ክፍሎችን እንደተለቀቁ ወደ እናንተ ቶሎ ሊደርስላችሁ ማለት ነው። ውድ ቤተሰቦች ሌላው በስተመጨረሻ ዳጣ በአሪፍ ሰዓት ላይ ደርሳለች። ውድ ቤተሰቦች ዳጣ ምን ልታሳየን ትችላለች? ውድ ቤተሰቦች ምክንያቱም እሷ እንግዲህ የምታውቁ ብሩኪያውን እያሰበ ያለውና ምንድነው ኦሬዲ ማህሌት እንደሞተችና እጁን ለፖሊስ ለመስጠት ራሱን አዘጋጅቶ እየሄደ ባለበት ሰዓት ላይ አለምና ዳጣ መንገድ ላይ ተገናኝቷል። ውድ ቤተሰቦች አሁን እሷንም ለመግደልና እሷንም ጭምር ገድሏት እጁን ለፖሊስ ለመስጠት ቆርጦ ተነስቷል። ውድ ቤተሰቦች ስለዚህ እሷ አሁን እያሰበ ያለው ነገር ምንድነው ማለት እንደሞተች እያሰበ ነው የሚገኘው። ኦሬዲ ወደ ፖሊስ ጣቢያ ሄዶ እጁን ለመስጠት እየሄደ ባለበት ሰዓት ላይ መድብል ደግሞ ማህሌት እንዳልሞተች ለዳጣ አጫውቷታል። ውድ ቤተሰቦች ስለዚህ ዳጣ ይህን ጉዳይ እንታደርጋለች ባለው ነገር ማለትም ብሩኬን ታስቆማለች ወይስ ምን ታደርጋለች? በጣም አጓጊና ሳስፔንስ የሚያደርገው ፓርት እዚህ ጋር ነው ያለው። ውድ ቤተሰቦች ምክንያቱም ዳጣ እንግዲህ በዚህ ሰዓት ላይ በጣም ፈርታለች። ለህይወቷም አለም ብትሆን ደግሞ በጣም ፈርታለችና ብሩኬም አንደኛው ማህሌትን እንደገደላት ስነግራት ጊዜ ራሷንም እንደሚገል በጣም እርግጠኛ ስለነበረች በጣም እየፈራች ትገኛለች። ውድ ቤተሰቦች ይሄ ነገር ምን ሊያሳየን ይችላል? ውድ ቤተሰቦች ዳጣ ብሩክን ታስቆማለች ወይስ እሷንም ይጨርሳታል የሚባለው ነገር በጣም አጓጊ ነው የሚሆነው። ውድ ቤተሰቦች ይህንም እንግዲህ በቀጣዩ ክፍል አብረን የምናይ ይሆናል። ውድ ቤተሰቦች ቀጣዩ ክፍል እንግዲህ በጣም መሳጭና አጓጊ ነው። ይህን ቀጣዩ መሳጩ ክፍል በቀጣይ አብረን እናያለን። ውድ ቤተሰቦች ሌላው ደግሞ በምሳሌ ድራማ ላይ ካየነው ነገር መሀል አለም ሌላ ታሪክ ውስጥ ገብታለች። ለምን ማህሌትን ቀድማ የማህሌትን አድራሻ የፈለገች ትመስላለች? ውድ ቤተሰቦች እስኪ ቀድማችሁ የጠረጠራችሁ ያወቃችሁትና ገመታችሁን ለምን እንደፈለገች እናም ደግሞ ዝናን ማን እንደገደለና ዝና በህይወት አለ ወይስ የለም የሚባለው ነገር ለምን ለማወቅ እንደፈለገች የተረዳችሁት ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ምክንያቱም እሷም እንግዲህ ለብሩክ አሁን ጠላት ሆናለች። ውድ ቤተሰቦች አንደኛ ለብሩክ ጠላት ሆናለች። ውድ ቤተሰቦች ምክንያቱም እሷም ለብሩክ እየተኛች አይደለችም። እበን እሷን ብሩኬ ቢያስወግዳትም እኔ ምንም አይመስለኝም። ውድ ቤተሰቦች ምክንያቱም እሷም ለብሩክ ምንም እየተኛች ስላይደለች እሷም ብሩኬን ለማጥፋትና ብሩክንና ቅድስትን ለማለያየት እያሴረች ያለችው ሴራ ስላለ እሷም ምን አስባ እንደሆነና ማህሌትን ደግሞ የማህሌት አድራሻ ለምን እንደፈለገች እስኪ የተረዳችሁት ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች አለም እንግዲህ እዛ ቤት የገባችው አሁን እየኖረች እንግዲህ ባህሪዋ በጣም እየተቀያየረና በጣም የማትገመት ሰው እየሆነች ትገኛለች። ውድ ቤተሰቦች ምንድነው የምትፈልገው? ፍላጎቷ ምንድነው? ውድ ቤተሰቦች ከዚህ በኋላ አለም ከዚህ ድራማ መውጣት አለባት ነው የምላችሁ። ውድ ቤተሰቦች ይሄ በጣም ወሳኙ ፓርት ነው። እዚህ ጋር ነው ውድ ቤተሰቦች አለም ከዛ ድራማ ካልወጣች የብሩኬ መጨረሻም የቅድስት መጨረሻም ምንም ታሪክ በጣም አሳዛኝ ነው የሚሆነው ውድ ቤተሰቦች። ስለዚህ አለም ከዚህ በኋላ ከዚህ ቤት መውጣት አለባት ነው የምላችሁ። ውድ ቤተሰቦች በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ አድርጋችሁት ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች በቀጣዩ ክፍል ምን ልናይ እንችላለን? ያቺ የተጎዳችው ማህሌት እንግዲህ ትሞታለች ወይስ በሕይወት ትተርፋለች የሚባለው ነገር በጣም አጓጊ ነው የሚሆነው ውድ ቤተሰቦች። የሌላኛው ደግሞ አሁን ብሩኬ ሌላ ታሪክ ውስጥ ገብቷልና ብሩኬ እንግዲህ አለምን ምን ያደርጋታል? ዳጣም ደግሞ ታስቆሟለች ወይም ደግሞ ምን ይደረጋል የሚባለው ነገር እንግዲህ በጣም አጓጊ ነው። ይህን ሁሉ እንግዲህ በቀጣዩ ክፍል አብረን የምናይ ይሆናል ውድ ቤተሰቦች። ቀጣዩ ክፍል እንግዲህ አሁን እየተሰራ ስለሆነ ተሰርቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰብ ከሆናችሁ ደግሞ ይሄ ቪዲዮ
ለብዙ ሰው እንዲደርስ ሼር ላይክ በማድረግ ለዚህ ቻናልና ለዳጣ ድራማ ያላችሁን ፍቅራችሁን ገለጹልኝ ውድ ቤተሰቦች። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ።